ሰላም ጤና ይስጥልኝ የዚህ ቻናል ተከታታዮች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት የዲ ሜጀር ስኬል ሙሉ ኮርዶችን ነው። በጥሞና ተከታተሉ። ከባለፈው ትምህርታችን ማስታወስ ያለብን ነገር ቢኖር የመጀመሪያው ሜጀር ስኬል ሲ ሜጀር ስኬል ነበረ። ይህም ሜጀር ስኬል ምንም ሻርፕ ወይም ምንም ፍላት የሌለው በነጭ ቁልፎች ላይ የተመሰረተ ሜጀር ስኬል ነበረ። ከዛም በኋላ ደግሞ ሁለተኛው ሜጀር ስኬል ጂ ሜጀር ስኬል ነበረ። ይህም ሜጀር ስኬል አንድ ሻርፕ ወይም አንድ ጥቁር ቁልፍ ያለው ሲሆን ይህም ሻርፕ ኤፍ ሻርፕ ነበረ። ውድ የዚህ ቻናል ቤተሰቦች ዛሬ ደግሞ ሶስተኛው ሜጀር ስኬል ያ ማለት ዲ ሜጀር ስኬልን በጥሞና ወይም ደግሞ በጥልቀት እንመለከታለን ማለት ነው። የዲ ሜጀር ስኬል ሙሉ ኮርዶች እንደሚከተሉት ናቸው። አንድ ባንድ በእርጋታ እንመልከታቸው። እንግዲህ እንደ ስሙ ዲ ስለሆነ ከዲ እንጀምራለን። ዲ ኢ ኤፍ ጂ ኤ ቢ ሲ ዲ በእንግሊዝኛ ስሞች ናቸው። እንግዲህ በእንግሊዝኛ የሰጠናቸውን ስሞች ደግሞ ወደ ጣሊያንኛ ተርጉመን እንግዲህ ባለፈ እንዳየነው ዲ ማለት ሬ ነው፣ ኢ ማለት ሚ ነው፣ ኤፍ ፋ፣ ጂ ሶል ነው፣ ኤ ላ ነው፣ ቢ ሲ ኢሳይ ነው፣ በእንግሊዝኛ ሲ ዶ ነው፣ በእንግሊዝኛ ዲ ሬ ነው። ስለዚህ እነዚህ ሬ ሚ ፋ ሶል ላ ሲ ዶ የጣሊያንኛ ስሞች ናቸው። እነዚህንም ጎን ለጎን ማየት ይኖርባቸዋል ማለት ነው። ከዚህ ስኬል ውስጥ እንግዲህ ከዚህ ሜጀር ስኬል ውስጥ እንግዲህ በመጀመሪያ ሻርፖችን ወይም ጥቁር ቁልፎችን ለይተን በጥሞና እናዋጣቸዋለን ወይም ጭንቅላታችን እንይዛለን ማለት ነው። በመቀጠልም ኮርዶችን እናያለን። ምክንያቱም ሻርፖችን ካያገኘን ወይም ከለየን ኮርዶችን በምንጫወትበት ጊዜ እነዛን ሻርፖች በምናገኝበት ቦታ ሁሉ ለይተን ሻርፕ እያደረግን ወይም ከጥቁር ቁልፎች ላይ እያደረግን መጫወት ስለምንችል ማለት ነው እንግዲህ። ስለዚህም ሻርፖቹ ኤፍ እና ሲ ናቸው። እንግዲህ ውድ ተከታታዮች ማስታወስ የሚኖርባችሁ የዲ ሜጀር ስኬል ሻርፖች ወይም ጥቁር ቁልፍ ላይ ፕረስ አድርገን የምንጫወታቸው ኤፍ እና ሲ መሆናቸውን በጥሞና መለየት ያስፈልጋል። እንግዲህ እነዚህን ቁልፎች ከለየን በኋላ ኮርዶችን መለማመድ ወይም ደግሞ መለየት ማጤን እንችላለን ማለት ነው። እነዚህን ኮርዶች እንደሚከተለው ቀርበዋል ማለት ነው። አንደኛ ኮርድ እንግዲህ ሩት ኮርድ ብለን የምንጠራው ነው። ዲ ኤፍ ኤ ነው በእንግሊዝኛ ማለት ነው። እንግዲህ እዚህ ጋር ማስታወስ የሚኖርብን ኤፍ ጥቁር ቁልፍ መሆኗን መርሳት የለብን። እንግዲህ በእንግሊዝኛ ዲ ኤፍ ኤ ከሆነ ሬፋላ እንደማለት ነው። እንግዲህ በቅደም ተከተል በጣሊያንኛ ሬፋላ ይሆናል ማለት ነው። ኤፍ እና ሲን ባገኘናቸው ሁሉ ቦታዎች ሻርፕ ማድረጋችንን እንዳንረሳ እንግዲህ ሻርፕ አድርገናል። ሁለተኛ ኮርድ ደግሞ ሚ ሶል ሲ ነው በጣሊያንኛ እንደማለት ነው። በእንግሊዝኛ ደግሞ ሚ ማለት ኢ ነው፣ ሶል ማለት ጂ ነው፣ ሲ ማለት ቢ ነው ማለት ነው። ስለዚህ ኢ ጂ ቢ በእንግሊዝኛ ሚ ሶል ሲ በጣሊያንኛ እንግዲህ ሰከንድ ኮርድ ነው። ባለፈ እንዳየነው ማይነር ካራክተር እንዳለው መርሳት የለብንም። ሶስተኛ ኮርድ ፋላዶ ነው። እንግዲህ መርሳት የሌለባችሁ ነገር ኤፍ እና ሲን ባገኛችሁ ቁጥር ጥቁር ቁልፍ ላይ ወይም ሻርፕ ማድረግ እንዳትረሱ። እንግዲህ ኤፍ ኤ ሲ ነው እንግዲህ ኮርዱ። ኤፍ እና ሲ ምን መሆን እንዳለባቸው መርሳት የለባችሁም። እንግዲህ ሻርፕ ይሆናሉ ማለት ነው። ኤ ብቻ ሻርፕ አይሆንም። ስለዚህ ኤፍ እና ሲ ሻርፕ ይሆናሉ። ኤፍ ኤ ሲ በእንግሊዝኛ ነው፣ ፋላዶ በጣሊያንኛ ነው ማለት ነው። ኤፍ ፋ ነው፣ ኤ ላ ነው፣ ሲ ዶ ነው እንደማለት ነው። ስለዚህ እነዚህን ካየን ወደ አራተኛ ኮርድ ወይም ደግሞ ወደ ኦግመንትድ ኮርድ እንሄዳለን። እንግዲህ አራተኛ ኮርድ ጂ ቢ ዲ በእንግሊዝኛ ነው፣ ሶል ሲ ሬ በጣሊያንኛ ነው። እንግዲህ አራተኛ ኮርድ ላይ ምንም አይነት ጥቁር ቁልፍ ወይም ሻርፕ ወይም ፍላት የሌለ መሆኑን እናያለን። ምክንያቱም ኤፍ እና ሲ ስላሉ እንዲሁ ያገኘናቸውን ነጭ ቁልፎች ተጫውተን እናልፋለን ማለት ነው። የኦግመንትድ ባህሪ ማለት ደግሞ እንግዲህ ከሙሉ ድምጽ ላይ ግማሽ ወደፊት መጨመር እንደሆነም እንዳትረሱ። አምስተኛ ኮርድ እንግዲህ አምስተኛ ኮርድ እናያለን። አምስተኛ ኮርድ ኤሲኢ ነው በእንግሊዝኛ፣ ላዶሚ በጣሊያንኛ። ኤ ማለት ላ ነው፣ ሲ ማለት ዶ ነው፣ ኢ ማለት ሚ ነው እንግዲህ። ስለዚህ ኤሲኢ በእንግሊዝኛ ነው፣ ላዶሚ በጣሊያንኛ ነው። እንግዲህ ሁሉ ጊዜ ማስታወስ አለባችሁ ሲን እና ኤፍን ባገኛችሁ ቁጥር ጥቁር ቁልፍ ወይም ሻርፕ ማድረጋችሁ እንዳትረሱ።
ስለዚህም ሲ እንግዲህ መሃል ላይ ኤሲኢ ነው፣ ሲ ሻርፕ ትሆናለች ማለት ነው። አሁን ደግሞ ወደ ስድስተኛ ኮርድ እናልፋለን። ስድስተኛ ኮርድ እንግዲህ ቢ ዲ ኤፍ ነው በእንግሊዘኛ። ቢ ማለት ሲ ነው፣ ዲ ማለት ሬ ነው፣ ኤፍ ማለት ፋ ነው በጣሊያንኛ ማለት ነው። ሲ ሬ ፋ። አሁን መርሳት የሌለባችሁ ነገር ኤፍ አለች፣ ኤፍን ሻርፕ እናደርጋለን ማለት ነው። በቀጣይ ደግሞ ወደ ሰባተኛ ኮርድ እንሄዳለን፣ ወይም ደግሞ ወደ ዲሚኒሽድ ኮርድ ማለት ነው። ያ ማለት ዶሚ ሶል ማለት ነው። ዶሚ ሶል ማለት እንግዲህ በእንግሊዘኛ በጣሊያንኛ ነው። ሲ ኢ ጂ ደግሞ በእንግሊዘኛ ነው። አሁንም መርሳት የሌለባችሁ ነገር ቢኖር ሲ ሻርፕ ወይም ጥቁር ቁልፍ ትሆናለች። ይህ ሰባተኛ ኮርድ እንግዲህ ዲሚኒሽድ ኮርድ ነው። ዲሚኒሽድ ኮርድ ማለት እንግዲህ ከሙሉ ድምፅ ላይ ግማሽ ወደ ኋላ መቀነስ መሆኑን መርሳት የለባችሁም ማለት ነው። እንግዲህ አንደኛ ኮርድ፣ ሶስተኛ ኮርድ፣ አምስተኛ ኮርድ ሜጀር ካራክተር ናቸው፣ የሜጀር ባህሪያት ያላቸው ናቸው ነው የሚላቸው። እንግዲህ ሁለተኛ ኮርድ እና ስድስተኛ ኮርድ ማይነሮች ናቸው። ፎርዝ እና አራተኛ እና ሰባተኛ ኮርዶች ደግሞ አራተኛ ኮርድ ኦግሜንትድ ነው፣ ከሙሉ ድምፅ ላይ ግማሽ መጨመር ነው። ሰባተኛ ኮርድ ዲሚኒሽድ ኮርድ ነው፣ ከሙሉ ድምፅ ላይ ግማሽ ወይም ሰሚቶን መቀነስ ነው። ስለዚህ እነዚህን እንዳትረሱ። እንግዲህ ሶስተኛን ኮርድ ዛሬ የተወሰነውን ገረፍ ገረፍ አድርገን ለማየት ሞክረናል። በቀጣይ ደግሞ የአራተኛውን ሜጀር ስኬል ለማየት እንሞክራለን። እንግዲህ እንደ ማጠቃላይ ለማስታወስ ያክል የመጀመሪያው ሜጀር ስኬል እንግዲህ በፒያኖ ላይ ወይም በሙዚቃ ሕግ መሰረት መጀመሪያ ላይ መነካት ያለበት ወይም መጀመሪያ ላይ መጫወት ስንፈልግና ስናስብ መጫወት ያለብን የመጀመሪያው ሜጀር ስኬል ሲ ሜጀር ስኬል ነው። ይህም ነጮቹ ቁልፎች ላይ ብቻ ተመስርተን የምንጫወትበት ነው። ምንም የማያስቸግር ወይም ሌላ ቅጥያ ነገር የሌለው እንደማለት ነው። እንግዲህ እሱን ካየን በኋላ ሁለተኛው ሜጀር ስኬል ደግሞ ጂ ሜጀር ስኬል ነው። ጂ ሜጀር ስኬል ደግሞ አንድ ሻርፕ ነው ያለው ወይም አንድ ጥቁር ቁልፍ፣ እሱም ኤፍ ነው። ስለዚህ እያለ 1 2 3 እያደረገ ሻርፖችን እየጨመረ ነው የሚሄደው። ሶስተኛው ደግሞ ያየነው ዛሬ ዲ ሜጀር ስኬል ነው። ይህም ሜጀር ስኬል 2 ሻርፖች ያሉት እንደሆነ አይተናል። ከ0 ወደ 1 ከ1 ወደ 2 ሻርፖች መጥተናል። ቀጣይ ደግሞ 3 ሻርፕ ያለው ማን ነው፣ 4 ሻርፕ ያለው ማን ነው፣ 5 ሻርፕ ያለው ማን ነው የሚሉትን በጥሞና በዚህ ቻናል እንማራለን። ጠንክራችሁ በሞራል አብራችሁን ሁኑ። የቀጣይ የምንማረው ሜጀር ስኬል ደግሞ ማን ይመስላችኋል? እስኪ 1 ሰከንድ። ኤ ሜጀር ስኬል ነው። ስለዚህ የኤ ሜጀር ስኬል ሙሉ ኮርዶችን በቀጣይ እናያለን። ሰላም ሁኑ። ሰላም ያገናኝ።